الحمد لله رب العالمين، الصلاة والسلام على أشرف وأكرم المرسلين شفيعنا محمد وآله وصحبه أجمعين. أما بعد، ودنا يتكبراتشو يقول أن تجد تمهر تكتاتاش بمولو. السلام عليكم ورحمة الله وبركاته. إن شاء الله الباري ذلك في الأسرف من تنجي الله شكر بالله. يقول الشيخ رحمه الله: باب مخارج الحروف. سلا في الموج أبو تاوش من ما ماربت مثل السر إسلام. لا، المخارج مخارج مالت جمع مخرج يميلو جمعنا بعربية قال جمعنا مفرد يميبالو. جمع مالت سب وين بزغانتين يميامرا مالتنا. لمثالي سو بنل لعند اللي هون يشلا سوّج قالنا دقمو بزو مالتنا تقبل እና ረጁል አንድ ሰው በአረበኛው ማለት ነው። ሪጃል ብዙ ሰዎች። አሁን ሪጃል የሚለው ጀምዕ ነው ለረጁል ተግባባ። እና አሁን መኻሪጅ ማለት መኽረጅ የሚለው ስብስብ ቃልን ወይም ብዙሃነትን ለማመላከት የመጣ ቃል ነው። ብዙሃነትን የሚመራ ነው፣ ጀምዕ ነው አለ። ወልመኽረጁ ታዲያ መኽረጅ የሚባለው ሉገተን የቋንቋ ፍቹ ቋንቋዊ ፍቹ መሐሉል ኹሩጅ የመውጫ ቦታ ነው። መኽረጅ ሰያራ፣ መኽረጅ ሪጃል፣ መኽረጅ ኒሳ፣ መኽረጅ ከዛ ወከዛ ትላለህ። طيب መውጫ ቦታ መኪና የሚወጡበት የሚሆን ሰዎች የሚወጡበት የሚሆን ከብቶች የሚወጡበት ቦታ የሚሆን ማንኛውም ቦታ መውጫ ቦታ መኽረጅ ተብሎ ይጠራል በአረበኛ። ይህ ቋንቋዊ ፍቹ ነው። ወስጢላሐን በዑለማዎች ሕግ ደንብ ደግሞ መኽረጅ ብሎ ማለት መሐሉ ኹሩጅ الحرف የአንድ ፊደል መውጫ ቦታ ማለት ነው። የአንድ ፊደል መውጫ ቦታ ስትናገር ያ ድምጽ ከየት ቦታ እንደወጣ የሚጠቁሙ ቦታው መኽረጅ ተብሎ ይጠራል አሉ። ወተመይዙሁ عن غيره ወተመይዙሁ በሁለቱ መቅራት ይቻላል። ከሌላው ያንን ፊደል ከሌላው ለየት የምታደርግበት ሁናቴ መኽረጅ ተብሎ ይጠራል። አንዱን ፊደል ከሌላኛው ፊደል ለይተህ የምታወጣበት ቦታ ያ ፊደሉ ድምጽ የፈለቀበት ቦታ መኽረጅ ተብሎ ይጠራል አሉ። መርሐባ። እንግዲህ ቁርአንን መኽረጁን ጠብቆ መቅራት ከቦታው አውጥቶ ፊደሎችን ከሚወጡበት ቦታና ከሚፈልቁበት ቦታ ማፍለቅ ቁርአንን አስተካክሎ ከመቅራት ይቆጠራል። ቁርአንን አስተካክሎ መቅራት ደግሞ ወረታው ከባድ ነው። ነቢያችን አለይሂ ሰላቱ ወሰላም ከተከበሩ መላእክቶች ጋር አላህ ያደርገዋል ብለውናል። ቁርአንን በደንብ አድርጎ አህካሞችን ጠብቆ መኻሪጆችን ጠብቆ የሚቀራ ሰው مع السفرة الكرام البررة الله ያደርገዋል ብለውናል። ተጓተና ስለዚህ አህበቲ ይህንን ትምህርት መኻሪጅ الحروفን ስራዬ ብለን ልንማረው ግድ ይለናል። በተለይኛ አጀሞች በእርግጥ አሁን እንግዲህ አረቦችም እየተበላሹ ናፋቸው። እኛ አጀሞች ብዙ ነገር የሚገድናል መኻሪጅ الحروፍ ላይ በተለይ አማርኛ ፊደል ላይ የሌሉ ፊደሎች አረበኛ ውስጥ ስላሉ ያስቸግሩናል። ለምሳሌ ነባድ፣ ነባ፣ ነغይም፣ ሺንና ሷድ፣ ሺን እነዚህን ለያይቶ የመቅራት በአማርኛችን ብዙ እንትን የለም። ገርድፈ በለው ነው ወይም ደግሞ አንዳንዶች ፊደሎች ጭራሽ የለም። ተግባብተናል። ስለዚህ አረበኛ ፊደልን በደንብ አድርገን ለይተን ልናውቅ ይገባናል። አረበኛ ፊደል አንዱ በሌላኛው ከተቀያየረ ወይም እንበልና መውጫ ቦታቸው ከተቀየረ፣ መፍለቂያ ቦታቸው ከተቀየረ፣ የሐምዙን ቦታ በዐይን ከተካኸው፣ የዐይኑን ቦታ በሐምዝ ከተካኸው ማዕናቸው ይበላሻል። እንደ ምሳሌ ሰአለ የሚለው ሰአለ በሐምዝ ካደረከው ጠየቀ ማለት ነው። በመድ ካደረከው ፈሰሰ ወይም ጎርፍ አጎረፈ ማለት ነው። ሳለ ይሲሉ ወይም ሰአለ ይስአሉ ደግሞ ከሆነ ጠየቀ ማለት ነው። በዐይን ካደረግነውማ እሁ አስባለው የተናገርና ብሎ ምን እንለዋለን አይደል? ወይም ሳል ነገር ይዞን ያስለናል አይደል? ያ ነው ሱዓል የሚባለው። ተግባባን አይደል? ወከዛሊክ ዘብህ የሚለውንና ዘብህ የሚለውን ብናየው፣ ዘካህ የሚለውንና ዘካህ የሚለውን ብናየው፣ አሊም የሚለውንና አሊም የሚለውን ብናየው እያንዳንዱ ማዕናቸው እየቀል ነው። ይህ ማለት ቁርአን ስንቀራ ከመኽረጁ ካላወጣ ነው አላህ ያለውን ነገር አላለም እንደማለት፣ ያላለውን ደግሞ ብሏል እንደማለት ነው። ስለዚህ አጅር እናገኛለን ብለን ስንጥር ወንጀል ተሸክመን እንቀራለን ማለት ነው። እና አህበቲ መኻሪጅ الحروف ስራዬ ብለን ከተቻለ ሙባሸረተን ኡስታዞች ጋር ቀርበን ልንቀራ ይገባናል። ካልተቻለ እንደው በዚሁ አላህ በሰጠን ቴክኖሎጂ እንኳን መማማር ግዴታ ይለናል ማለት ነው። አልሐምዱሊላህ በአሁኑ ሰዓት
ወሳኢል التعليم በጣም ገር ሆነውልናል። በቀለም በስክሪፕቶ የሚያቀር አለ፣ ወከዛሊክ በኢንተርኔት የሚያቀር አለ፣ ወከዛሊክ በስልክ በመጃን ብንሞላ ብዙ መቅራትና መማር እንችልበታለን። ሴት እህቶቻችን ማሻአላህ የሆኑ እህቶቻችን እየወጡ ነው። ሴቶች ጋር ቢቀሩ፣ ወንዶች ጋር ቢቀሩ ጅልና በቀላሉ መቅረፍ እንችላለን ማለት ነው። ስራችንንም እየሰራን በትርፍ ጊዜያችን እንደው ፌስቡክ ላይ ተጎልተን ሰዓት ከምንጨርስ ደውለን ብንቀራ፣ ሀፍረት ቢለቀን፣ ሀፍረትን ብንተው፣ ለአላህ ስንል ዝቅ ብንል። እኔ ትልቅ ሰው ነኝ፣ ስንት ዓመት የግሩፕ መሪ ሆኜ እንደገና አሊፍ አቅሩኛለሁ እንዴ? ላ ይሄ አይደለም። ሙስሊም አይኮራም። ሙስሊም ኩራት የሚባል እፍረት የሚባል ነገር እሱ እንትን አይደለም። በሐቅ ነገር ላይ አይፈራም። ተግባባን? አያፍርም ሙስሊም ሐቅ ላይ፣ ሐራም ነገር ላይ፣ ባጢል ነገር ላይ፣ ቢድዓ ነገር ላይ እንጂ ሙስሊም የሚያፍረው የሚይዘው ሐቅ ከመጠየቅ ግን እፍረት የለም። የኡሙ ሰለይምን ሐዲስ ሁላችሁም የምታውቁ ናቸው። ስለዚህ ጎንበስ ብለን ልንቀራ ይገባናል። እኔ እንደዚህ ተብዬ ስመጠር ሆኜ እስከዛሬ ድረስ ስንትን ግሩፕ ስንትን ስለው ጥያቄና መልስ ሳወጣ በየግሩፑ ተሳታፊ ሆኜ አሁን አሊፍ ለቀራ ወላሂ ሸይጣን ነው እንደዚህ የሚለው። ይሄ አይነት ወስወሳ የሸይጣን ወስወሳ ነው። አዑዙ ቢላሂ ብላችሁ እህት ወንድሞቼ ወደ ቂራአት ልንገባ ይገባናል እላችኋለሁ። መርሐባ። ታዲያ ሸይኹ ሲያብራሩ ምን አሉ? መኻሪጅ አልሑሩፍ ስንት ናቸው የሚለውን ወሊል ዑለማኢ ለዑለማዎች ፊ መኻሪጅ አልሑሩፍ የፊደል መውጫ ቦታዎችን ስንት ናቸው በሚለው ርዕስ ዙሪያ ሰላሰቱ መዛሂበ ሶስት አይነት መዝሀብ አላቸው። ሶስት አይነት አመለካከቶች አሉ አሉ። ልብ በል። የአረበኛ ፊደል ከስንት ቦታ ነው የሚፈልቁት? ስትናገራቸው የሚወጡት ድምጽህ የሚወጣው ከየት ነው የሚለውን ክትትል ሲያደርጉ ዑለማዎች ከአንዳንዶቹ 17 ነው አሉ። አንዳንዶቹ ሌሎቹ ደግሞ ከ16 ነው አሉ። ሌላኛዎቹ ደግሞ ከ14 ነው አሉ። እንካ ተመልከት ሸይኹ የሚሉት መዝሀቡል ኸሊል ቢኒ አሕመድ ወአክሰሩ القراء والنحويين መዝሀቡል ኸሊል ኢብኑ አሕመድ የሚባሉት የነህው ባለቤት ናቸው። በነህው ደረጃ አንዱ የተባሉ ሸፍ ናቸው። የሰው መንገድና የሰው አመለካከት ወአክሰሩ القراء አብዛኞቹ ቁርአን የሚቀሩና የቁርአን ምሁሮች በቁርአን አንቱ የተባሉ ሰዎች والنحويين አብዛኛ የነህው ባለቤቶች ነህው ማለት የአረበኛ ቋንቋ ቀመር ሰዋሰው ማለት ነው። ያንን በደንብ አድርገው የሚያውቁ ሰዎች በዚያ ሙተባሂር የሆኑ ሰዎች አመለካከታቸው ወሚንሁም ከነሱ ውስጥ ይከተታል ኢብኑ አልጀዘሪ ከቁርአኖች ውስጥ ማለት ነው። ኢብኑ አልጀዘሪ ይካተታሉ። ኢብኑ አልጀዘሪ ማለት በተጅዊድ ዒልም ላይ ትልቅ አስተዋጽኦ የሰጡ ናቸው። አልጀዘሪ የምትባል በግጥም መልኩ ያዘጋጇት በጣም የምትናለ ጥንቅሽ የሆነች ኪታብ አለቻቸው። እሳቸውም አብረው ከነሱ ከነ ኸሊል ጋር ናቸው። ምን ብለዋል? ኢላ አነሃ 17 መኽረጃ 17 መውጫ ቦታ ነው ያላት ብለዋል አሉ። ያስ ከየት ወደፊት ያመጡልሃል። ሁለተኛው እንደምናመጡልን ወመዝሀቡ ሲበወይህ የሚባሉት የነህው ዓሊም ናቸው። ልክ በሐዲስ ቡኻሪ የምንላቸው አሉ አይደል? በነህው ደረጃ ደግሞ ሲበወይህ በመባል የሚታወቁ አሉ። በነህው አንቱ የተባሉ ማለት ነው። የሚያጅበው አረብ አይደለም አጀሚ ናቸው፣ ግን በአረበኛ አንቱ ተብለዋል ማለት ነው። ተምረው እኛም ብንማር እዛ ደረጃ እንደርሳለን ማለት ነው። ተባባ ወመዝሀቡ ሲበወይህ ወመን ተቢዐሁ ከሻጢቢ እሱን የተከተላቸውም ኢማሙ ሻጢቢ ይመስል ኢማሙ ሻጢቢ የቁርአዎቹ አውራ ናቸው። ሻጢቢ የምትባል የተጅዊድ ኪታብም አለቻቸው። በጣም አሪፍ የሆነች በአቂዳም ዙሪያ የታወቁ ናቸው። ኢላ ሰለፊ ናቸው። ኢላ አነሃ 16 መኽረጃ 16 ቦታ እንዳላት ነው እነሱ ደግሞ የሚናገሩት አሉ። ወዘሀበ ቁጥሩብ የሚባለውና ወልጀርሚዩ ጀርሚይ የሚባሉት ወልፈራኡ ፈራ እነዚህ ሁለቶቹ ቁርአ ናቸው። ወልፈራኡ ነህውይ ነው። እነዚህ ደግሞ ሶስቶቹ ኢላ አነሃ ወደ መሆኗ ሂደዋል 14 መኽረጃ 14 መውጫ ቦታ እንዳላት እነዚህ ደግሞ ወደዚህ ሂደዋል። 14 ነው ማለት ወደ ማለት ወኢለይከ በያኑ ዛሊክ እንካ ይህንን ላብራራለህ አሉ ሼኹ። እንግዲህ ቀጥ ብለህ ነቃ ብለህ አዳምጥ። طيب ምን አሉ ሸኺየው? ፈመን ጀዐለሃ ያደረጋት ሰው 17 መኽረጀን 17 መኽረጃ ያደረገ መውጫ ቦታ አላት ብሎ ያለ ሰው ጀዐለ ፊል ጀውፊ መኽረጃ ጀውፍ ላይ አንድ መኽረጅን ጨምሮ ነው። 16 ላይ ሁሉም ኢትፋቅ ሙተፊቆች ናቸው፣ ተስማምተዋል። ክፍል 1 እና ክፍል 2 ለማለት ፈልጌ ነው። ነገር ግን ይሄንኛው ጀውፍ መኽረጃ አለ፣ አንድ ጀውፍ ላይ አንድ መኽረጃ አለ ብሎ ጨመረ። እነማን? እነ ኢብኑ አልጀዘሪ እነ ኸሊል ማለት ነው። ጀውፍ ማለት ከደረታችን ጫፍ ጀምሮ እስከ ምላሳችን ጫፍ ድረስ ያለው ክፍት ቦታ ማለት ነው። እነሱም ሐርፍ መዶች የመሳቢያ ፊደሎች ቡ ዋው ስኩን፣ ቢ ባ ስኩን፣ ያ ስኩን፣ ባ አሊፍ ስኩን። አሊፍ ስኩን እንደምትችሉ ሌላቶን
እነዚህ የሚወጡት አሉ እነ ኸሊል ከጆፍ ነው አሉ። ይሄ ከክፍት ቦታ ነው የሚወጡት። ቦታ የላቸውም። ከታች ጀምሮ እስከ ላይ ነው ቦታቸው አሉ። እነዛኞቹ ደግሞ ይመጣለህ ነው። ተግባባን። ወፊል ሐልቂ ጉሮሮ ላይ ሰላሳ ሶስት አድርገዋል። ክፍል ሁለቶችም እንደዛ ናቸው። እነሱ በሆነ እንደዚህ ያደረጉት። ሌላው ላይ ሙተፊቅ ናቸው ብያቸዋለሁ። ቁጥር 1 እና ቁጥር 2 ማለት የመዝሀቡ ኸሊልና መዝሀቡ ሲበወይ 17 እና 16 ያሉት የተካለፉት አንድ ቦታ ብቻ ነው። ሌላው ላይ ተፋቅ ናቸው ያለኝ። وفي اللسان 10 ምላስ ላይ 10 وفي الشفتين 2 ከንፈር ላይ 2 وفي الخيشوم 1 ኮሽኮሾ ደግሞ አፍንጫችን ውስጥ አንድ ሁና የሚባል ፊደል አንድ ወጣል ብለዋል። በዚህ ተስማምተዋል። ጆፍ ላይ ብቻ ነው ያተስማሙት። አዳምጥ። ومن جعلها 16 እነዚህ በወሂ ታዲያ 16 ያደረጉት ለምንድን ነው ካልክ አስቀጣ መخرج الجوف የጆፍን የክፍቱ ቦታ ጆፍ ማለት ክፍቱ ቦታ ማለት የክፍቱ ቦታን መخرج መውጫ ቦታ አስቀርቶታል። እሱ ليش ፊደሎችን ወዴት አደረጋቸው ታዲያ ከተባለ وفرق حروفه ፊደሎችን በታትማቸዋል። እነሱ እነማን ናቸው ካልከኝ ወህያ እነሱም حروف المد የመሳቢያ ፊደሎች ናቸው አለ። በእነ ሰረዘይኒ በሰረዝና ሰረዝ መካከል ያሉት ጁምለቱ ሙዕተረዳ ይባላሉ። طيب على بعض المخارج وفرق حروفه على بعض المخارج የተወሰኑ መውጫ ቦታዎች ላይ ይሄም ከዛ ጋር አብሮ ነው የሚደመረው ከዛ ጋር አብሮ ይወጣል ብሎ በታትማቸዋል አለ። የነሱ ቦይ ምዛል ለምሳሌ فجعل الالف الفን አድርጎታል مع الهمزه ከሀምዝ ጋር من اقصى الحلق ከብሮሮ መጨረሻችን ደረታችን አካባቢ አሊፉ መዱ አስኑ ከዛ ነው የሚወጣው ባ ይሄ መሳቢያው ከዛ ከታች ነው የሚወጣው አለ። والياء المديه መሳቢያ የሆነችውን ያ ደግሞ መድያ ብሎ ጨመረው እዚህ ጋር መሳቢያ ማጥቷል። ፈትሐ በማ ከስራፈቱን መሳቢያ አጥቷል። ያ አሊፍ ግን ይሄን ያላለበት አሊፍ መድያ ያላለበት መድ እንጂ ሁሌ ማጥቷል። ሐረካ ካላት አሊፍ አትባልም። ልብ በሉ ሐረካ ካላት ፈትሐ በማ ከሆነች ሀምዝ ነው የምትባለው እንጂ አሊፍ አትባልም። ተባባን طيب والياء المديه ما ياء المديه እንደማ አደረጋት سكوننا كبسفيታ ከስልሲውን ለማለት ነው። መድያ مع الياء المتحركه من وسط اللسان ሐረካ ከተሸከመች ያ ጋር አድርጓታል። ከምላስ መካከል ላይ ነው የምትወጣው ብለዋል። እነ ያ نشين النجم وسط اللسان الموجود وده في تمرين إن شاء الله. والواو المدية مسابيا هنا تكون واو دغ ما ادرغواتال مع الواو المتحركة من الشفتين حركة كلات كواو غا فتحة بما كسرة كهونه تشو غا ككنفر ነው ከሁለት ከንፈሮች ነው የምትወጣው ብሎ እዚያ ጋር መድጓታል አሉ። ተግባባን። አሁንም ዋውን እንደዚያ ዋው ራሱ ሱኩን ሆኖ ከበስተፊቱ በም ሲሆን መድ ይባላል። طبيعي ወይም ደግሞ ሌላ ከበስተፊቱ ፈትሐ ካለና መጨረሻ ቀጥሎ ታለ ሱኩን ከሆነ ደግሞ መደልም ይባላል። وكذلك يا بداية خوف እንደምንለው ማለት ነው። طيب ومن جعلها ያደረጋት ደግሞ 40 መደልም ይባላል። وكذلك يا بداية خوف እንደምንለው ማለት ነው። طيب ومن جعلها ያደረጋት ደግሞ 14 14 ያደረጋት አስቀጣ مخرج الجوف كذلك نسبه እንዳስቀሩት የጆፍን መخرج አስቀራ። وجعل مخارج اللسان 8 ምላስ ላይ የሚወጡ ፊደሎችን 8 አድርጓቸው ነው። እንዴ እንደከልከኝ ቢጀዕሊሂ ስላደረገ በማድረጉ مخرج اللام والراء والنون واحدا እነዚህ ሶስቶቹን መخرج አንድ አድርጎታል። አንድ ሲያደርገው ሶስቱን ሁለት ተቀነሰለን ማለት ነው። ከቀደሙ ጋራ ስንት ተቀነሰለን? 3 ተቀነሰ ማለት ነው። طيب በዚህ መልኩ ነው የቀናና 16 ያደረጉት ይላል። طيب እና ሸኺዩ ታዲያ ምን አሉ? ونحن እኛ نتبع እንከተላለን مذهب ابن الجزري ابن جزرين መንገድ እንከተላለን في جعلها በማድረጉ 17 መخرجን 17 መخرج በማድረጉ ያ ከዚህ ቀጣይ ደግሞ እንከተላለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።